ለቀረጻን ከዚህ ከጊዜ ስቱዲዮችን የሚያስተላልፍላችሁ ይሆናል። ከነጋ አለበታ በዚያ ቦታ አመሰግናለሁ። እያስተላለፈ የነበረውን ጨዋታ እንግዲህ በእርግጥ ከሻምፒዮናው ነው የምንመርጠው። ምርጥ ይንቀሳቀሰ ያለ ያልከውን ከኮርዶባንም ከእናንተ ያቸው ዛኪር ጥሩ ነው ወይስ የባሪያው ልጅ ነው? ተከላካይ ጎበዝ ነው። የሰላም ዋንጫ ነው እያየን ያለነው። ሰላም ነው የምንፈልገው እያሉን ጨዋታውን እየተከታተለ እንገኛለን። ቅዱስ ያሬድ ሁለት ቁጥሩ ዛኪር ጉዳት ያስተናገደ ይመስላል። ግጭት አጋጥሞታል። መሀል ሜዳ አካባቢ እርዳታን እየጠየቀ ይገኛል። ቀላል ጉዳት ያድርግልህ እያለን ጨዋታውን ከዚህ እናሰራጫለን። በእውነት ቅድም እንዳያችሁት ኤቨርስ አካዳሚ እየተመራ ነበረ። እንደገና በኢሳ ጎል አረስርሶ እንግዲህ አንድ አቻ በሆነ ውጤት ኤቨርስ አካዳሚ ከኮርዶባ ጋር እያደረጉት ያሉት ጨዋታ አቻ በሆነ ውጤት እየተከናወነ ይገኛል። እስካሁን ድረስ እንግዲህ ረፍት አልወጡም። እንግዲህ ምን አይነት ውጤትና ይሆን የሚለውን በጋራ ምናይ ይሆናል። አሁንም ድጋፋችሁ አይናየን እያልን ሞራላችሁን እየሰጣችሁ ከኛ ጋር ቆይታ እንድታደርጉ ናቲ እስቲ እንደገና ለኢሳ እንደገና ራሱ ሰባት ቁጥሩ ኢሳ ምን እያደረገ ነው የዳኛ እንዴ? አይዞህ እጅን መጠበቅ አለብህ። ልጄ አይዞህ ኢሳ እንደገና አወጣው። ቅዱስ ያሬድ አልደረሰበትም፣ ግን ጠባቂው ጋር ይገኛል። ኳሷ እንደገና ወደ ውጭ ወጥታለች። የመስ ጨዋታ እዛ አብረን የምንከራከረን ልጆች በጣም እነዚህ ነው ያላቸው። አይታይ ዘበኝ ናቲ መልሰለ ዛኪር ጎራሴ ባላ ዛኪር የተባለለት እንደገና አንድነት ማንመድ አካባቢ ማንመድ አካባቢ ለጠግት አቤት ጨዋታ አታልፈኝም አለ በእውነት አታልፈኝም ብሎ እንደገና እዛ ግብ ጠባቂው የነስ ትንሽ እስቲ ተሰደና ተመካከሩ እያሉ ይገኛሉ። ለመሀል ሜዳ አርቢትሩ ደምስ በጥሩ ሁኔታ እየዳኘ የቆየው በእውነት በትክክለኛ መንገድ እየዳኘ እንደሆነ ተስፋ እናደርጋላችን። ወጣ ገባ ተጫወቱ ናቲ ወደ ኳስ ቆሞ መያዝ መቻል ያሁን ኳስ ገብተው ተውታል። ናቲ ተነጋግሩ አንተ ስትወጣ ናቲ ወደ ኋላ የሚገደላስ አሊ አጥቦት ኳስ መሬት እናንተ መሬት በረኛው ጋር አፍረንቀሎ
አንበሳ እንዲያርገ ተለቀቀው በጣም አሽላ ለቀውንታ እሱ ልንገራችሁ ማስታወሻ ቢኖራቸው አይሻልም? መሬት እኮ ነው የኳስ እኔ ራሱ አስጮኸኝ መሬት ነው እኔ ታው Academy
ተው የሰላም ዋንጫ ጨዋታ ነው ክቡራትና ክቡራን ታዳሚዎቻችን የሸገር ሲቲ የፍሪ ክፍለ ከተማ የሰላም ዋንጫ በማን እጅ ገባ ይሆን? አራት ቁጥሩ ሰጥቶ ሄዷል። ገና ደመስ ሰባት ቁጥሩ ልመታ ይመስላል እንደገና መልሶ የማዕዘን ምት አግኝቷል። ፈይሰል ሊመታ ይመስላል። መታ ሀሚድ እዛው ተገላጠራት። እንደገና አሁንም ራሳቸው እንደገና አሁንም ሰባት ቁጥርና በጣም ያናድዳል። ወደ ላይ ውጭ
ሐሜድ ሲኳስን ዘሪብ የተባለለት እንደገና ሄደዋል። መልሰን ዛኪር በሚያስቆጥረው ዛኪር ቅዱስ እንደገና ፍጥነት አቤት ዛኪር እንደገና መልሰው ማልሜዳ አልፏል። እንደገና ወደኋላ ናቲ መልሰው አመለጠ እንደገና ናቲ ወደኋላ ለሐሜድ 12 ቁጥሩ ዛኪር አመለጠ እንደገና ማልሜዳ ቀበሌ ያልፋል። ናቲ መልሰው ቅዱስ እሱ ያሳየኛል ቅዱስ ያሬድ አንድነት ዛኪር መልሰው ሰጥቶት ነበር ቶሎ ተመለሽ እያለ ነው ኳሳ በግብት የጠበቀን ክብራትና ኩራት አዳሚዎቻችን ይህ ለመርስ ዘካዳሚ የተዘጋጀ ቤት መካከል የተደረገ የፍቅር ከተማ የሸገር ሲቲ የሰላም ዋንጫ ጨዋታ እየተከታተሉ ይገኛለን። እስማኤል ቀይሮ ወደ ሜዳ ገብቷል። ኢሳ ትንሽ ረፍት አድርጌ ተንፈሽ ብዬ ተንፈሽ መለሳለ ብሏል። ፈይሰል እንደገና አይዞህ ጨዋታ ላይ ብቃቱን እያሳየ የነበረው እስማኤል ዛሬ እንደገባ ግብ ካላስቆጠርኩ ብሎ ጀምሮ ነበረ። ሆነ ገና ተሳካለት። እንደገና ዛኪር ምን ያሳየ ነው? ዛኪር እንደገና ማርሜዳ ከመልሶ ወደኋላ ሐሜድ እንደገና ወደኋላ ናቲ መልሶ ሐሜድ እስቲ ተጠቀው እያሉ ነው። እንደገና ቅዱስና ዛኪር እንደገና የራሳቸው ከዚህ ጋር አንድነት እያሉ ይገኛሉ። ዛኪር የሚያቀብል ይመስላል። ማዕዘን አካባቢ አግኝቷል። እንደገና አቤት ጨዋታ! ምን አይነት ጨዋታ እየተከታተልን ነው? የታላችሁ የታለ ድምፅ እስማኤል በተደጋጋሚ እንግዲህ እንደገና መልሰ ቅዱስ ቀጠፈና አቤት ቅዱስ ያሬድ እያሳየን ይገኛል። ዛኪር በይችነ አስገብታባቸው ተጠቃቅሮታለ ኢብራሂምና እስማኤል እንደገና የመጫወት አዛር ልበት ያሬድ ቅዱስ ያሬድ ማለት ነው። በፈረንጆቹ አጠራር እንግዲህ ቅዱስ ያሬድ ነው። ያሬድ ብሎ ጀመረው አይታይም። ቆይ አባትና ልጅ ስምያው እሺ መስጫታ አላስፈቀዳችሁ ኢብራሂም ይመታ መሰል 25 ቁጥር ወራን ደረጃ ተከላካይ ወደ ቀደም ግራ አስቆጥሮ የተመለሰው እንደገና ቤቱን ዘብ ሆኖ ሊጠብቅ ወደ ኋላ የተመለሰው ደረጃው መጥቷል። ከዛ በኩል ደግሞ ግን ጠባቂው ይመታ እንደገና ከዚህ ጀምሮ እያለ ነው። ቁጥሩ ግን ጠባቂ
ዮርዳኖስ ሚሊዮን ትፈልጋለሽ? ዮርዳኖስ ሚሊዮን ትፈልጋለሽ? ዮርዳኖስ ሚሊዮን ዛኪር ቅዱስ ዛኪር እንደገና እስማኤል መልሶ ለሐሚድ ሐሚድ ኳሱን ይዘህ ሂድ እንደገና ዛኪር አስገብቶ ዛኪር እንደገና ቅዱስ ያሬድ የታለ ከትለት ፍጥነት አንድነት ተሳፍሽ ቁጥርና አቅም ተፋጫለ ተሳፍሽ ቁጥርና እስማኤል አቤት እዛው ጀምሩ ተመስማን ብሎ አስቁሟቸዋል። ኳስም ቀይሩ እያሉ ነው። እዛ ጋ ቅዱስ የተፈጠነት የመታት እውነት እይታውን ባጠበቀ መልኩ ወደ ውጭ ወጥታለች። መስጫወት አለ ኮርዶባ እንደገና ማሜዳ አካባቢ እንደገና ሐሚድ ማሜዳ አካባቢ ማድረግ አይቻልም ማለት በስ እያስጠነቀቃቸው ይገኛል። አረጋጋው እያለ ነው። አረጋጋ ነው። ይህ የሰላም ዋንጫ ነው። ቀጥሉ፣ ተረጋጋ። የማይከፈል ዋጋ የለም አለ እንግዲህ በረስም ኮርዶባዎችም የሰላም ዋንጫው የማን ነው? የማንንም የማን ሰላም ሊበት ያስፈልጋል። ሰላም ያስፈልጋል። ዋንጫውን መጣች በሰላም ተቀብለንም ሆነ አስተናግደን እንሸኛታለን እያልን የመለሱ ዘቃኖች እስማኤልና አሊ ከባጫ ዳኛ ጋር ያሰነጠቁ ይገኛሉ። ዛኪር ተገላጠለ ይገኛል። ሞራላችሁ ሊጋናቸው ይለወነ እንደዚህ ዘካዳን ያላችሁ ዛኪር መልሶ ለሐሚድ እንደገና ማሜዳ አካባቢ ሀሎ የተባለለት ቅዱስ መልሶ ተነጠቀ። እንደገና አራት ቁጥር መልሶ ደግሞ ኢብራሂም መልሶ በሰላሳ Mami
አለ። ስምንት ቁጥር ኢብራሂምን ገብጠ ኢማንም ገብቷል። ሐሚድ አለ ማንን ከምን አመጣ የተባለለት ሆናም ግን ተነጠቀ እሺ ግናትና ክራት አዳኞቻችን ይህ ጨዋታ በእውነት መካዳልና በተወለዳ መካከል የተከናወነ ያለ የሰላም ዋንጫ ለልጅ ይገዳል እያለ ነው። አዲል ጉዳት ላይ ተይዟል። ቁጭ ብለን እንግዲህ አዲል 66 ቁጥር በረዥም ይመታ ግን ጠባቂ በረዥም ይመታ አረጋጋው ኳስ አንድ ጨዋታ ቀጥሏል። ደጋፊ ፈዟል። እስማኤል መልሶልህ ሐሚድ ናቲ ዘና በናቲ ትላል ማን መልሶ ኢምራን እንደገና መልሶ ናቲ እስማኤል ጋር ተገኛል። ናቲ መልሶ ለሐሚድ አስራዊ ቁጥሩ ማሜ መልሶ ሆኖም ግን እንደ ግድግዳ ሆነች። እዛው ተከላካዮች አሉ። ከርበባቸው በእውነት በሚገርም ሁኔታ ይከላከላሉ፣ ያጠቃሉ በጥሩ ሁኔታ ጨዋታውን እየተያዘ ይገኛል። حامد መልሶ ናቲ መልሶ እስማኤል የሚያስቆጭ አመጣቸው ነበር። አቤት ቀጣፈ ሐሚድ ይታዩት ራሱ የሚጫወት በእውነቱ ገና ጨዋታው መቀደመቅ ብሎ ቀጥሏል። ክቡራትና ታዳሚዎቻችን ይህ የሰላም ዋንጫ ጨዋታ ይከፋፈል ይገኛለን። ከቡና መክሰስ ሲዝ አካባቢ ያደረጉትን ጨዋታ በደመቀ ሁኔታ ይከፋፈል ይገኛለን። ኢምራን ስምንት ቁጥሩ ናሜ መልሶለ እስማኤል ስኬት ነበረ እንደገና ምንም ማድረግ አይቻልም። ሌላ ጨዋታ እንዳለ ነው። አንበትሩ ፕሮግራም እየተከራከረ እያለ ሐሚድ
ናሜ እንደገና ለዛኪ ደረሰበት ተው ዛኪ። እሺ ይህ ከባድ መሬት ነው በቃ። ደግፎ ይዞ የተዘጋጀ አደገኛ ጠንካራ ግብ ጠባቂ አላቸው። በእውነት ካሜድ ዛጋ ካሜድ እንትን ኢምራን ምስላ ዛኪ ለእስማኤል ዛኪር እንደገና ዛኪር አስቀምጠ ላቀን ቁጭ በላለ ለምን ላልዳሮች ነው በሚገርም ሁኔታ የቆቀ እይታ ነው። በእውነት በሚገርም እይታ ነው የተከታተለው ዛኪር ያዩ ይገኛል። ለታ ያለ እምራሲን ቁጥሩ እንደገና ለእምራዛቸው
መድኃኒት አለኝ እሰጥሃለሁ። እሺ ወዴት ነው የምትሄደው? ወዴት ነው የምትሄደው? ሰፈር ወዴት ነው? አይ ወዴት ነው የምሄደው? ወደ 08 ነው። አይ መድኃኒት እዚህ አጥራችሁ ስራ አለ እሰጥሃለሁ የምትቀባው። እሺ በኋላ የኪንታሮቱ ስምንት አይዞህ በጣም የሚገርሙ ናቸው ልጆቹ። ኧረ በስመ አብ ኤቨረስት ዛሬ አለ። በጣም ከባድ እሳት ነው የገጠመው። ቀይር አንተ
ጠብቅ እያለ ነው። አርቢትሩ ፊሽካ ጠብቅ እያለ ነው። እምራንን ጠብቅ እያለ ነው። ሰጠህ እኮ ለአንተ ወይኔ ኳስ በጣም ያሳዝናል። በጣም የሚገርም ነው። ቀላል ያበሳጨን እኔ ራሴ ዋንጫ ብሎ ብዬ መጥቼ ባዶ እጃችንን ልንገባ ነው። ዛጓላ ባዶ ነው ያለው ዛሬ ሄምራን ኢሳ 7 ቁጥር እንደገና ብቻ ሄዶ ነበረ የታላችሁ አንዳንድ 10 ቁጥር ዛኪር ምክር መለወጥ ታችሉ እሱ ጋር ትደርሳለች። እንደገና ኮች አድርጋል ኮች ቼኳንቺው የቴክኒክ ብልሽት አጋጥሞን ነበረ። ክቡራትና ክቡራን አዲል ምርጥ ተከላካይ ማሜ አለው እያለ ነው። ይሳ አያለው እየኝ እመነኝ እያለው ነበረ ነው። እንግዲህ ኳስ ወደ ውጭ ወጣ። እንደገና የመስ ጨዋታ ካሊድ 21 ቁጥሩ በረዥሙ ዛኪር እንደገና ማሜ ኢምራን መልሶ ለኢሳ 7 ቁጥሩ ኢሳ የታላችሁ እያለ ነው። ኢሳ እንደገና መልሶ ለማሜ ለኢሳ እንደገና መልሶ ለኢምራን 8 ቁጥሩ ኢምራን እንደገና ለኢሳ ደክሞኛል እያለች ነው። ኳሷ በሆነ ዛፍ ላይ ተንጠልጥላ ደክሞኛል እባካችሁ አሳርፉኝ እያለች ነበረው ነው። ግን ሌላ ኳስ መጥቶላታል። ታርፊያለሽ
ግዳጅሽ ተወጣሽ ካለና አይቻልም የተባለላት ነች ኳስ እንግዲህ በረጅሙ መታ ካሊድ በኮርዶባ በኩል ግን ጠባቂው ብዙ ኳሶችን እያዳነ ያለው በእውነት ሁሉ የታደገ ማለት ይቻላል። ኢሳ አስገራሚ ጨዋታ እያየ ነው። ኢማን እንደገና 8 ቁጥሩ አድሎት ሆነም ግን ምንም ማድረግ አይቻልም። ክቡራትና ክቡራት ታዳሚዎቻችን በኮርዶባ 2-1 መሪነት አሸናፊነት የሰላም ዋንጫው ኮርዶባ እጅ ገብታለች። ሰላም ግን ሁሉም ቦታ ያስፈልጋል፣ ለሁሉም ተቋም ያስፈልጋል። ሰላማችሁ ይብዛ እያልን ይህ የሰላም ዋንጫ ከዚህ ከኤቨርሲውዝ አካዳሚ ስቴዲየም ሲተላለፍላችሁ የነበረው ጨዋታ በዚህ በሰላማዊ መንገድ ተጠናቋል። እናመሰግናለን። ሰላማችሁ ይብዛ። ሁሌም ሰላም እንመኛለን። እናመሰግናለን። በጣም ያናድዳል። ልጆቹ ግን ጀግኖች ናቸው። ምንም ማድረግ አይቻልም። ያው የቬረስቲዝ አካዳሚ ተሸንፏል። ዞሮ ያው እኔ የቬረስቲዝ አካዳሚ ደጋፊ ነኝ፣ የኮርዶባም ደጋፊ ነኝ። ግን ደግሞ የቬረስቲዝ አካዳሚ ይህን አንደኛውን ዙር ዋንጫ ይበላል ብዬ በጣም ጠብቄ ነበር። በጣም የሚገርም ነው። ከቁጥጥራቸው ወጥተዋል ልጆች ኦልሬዲ። በጣም የሚገርም ነው። ጀግና ነህ። በሌላ ጨዋታ እንገናኛለን። አንበሳው አይዞህ። እሺ። በጣም ይገርማል። ምንድን ነው ዋንጫውን አልፈለጋችሁትም? ቀራችሁ እዚሁ እኮ። ምን ሆነ? እኛም እንድትሸነፉ ፈልገን ነበረ፣ ግን አልተቻላችሁም። ና አልተቻላችሁም። ክቡራትና ክቡራን የአንደኛው ዙር የሰላም ዋንጫን ኮርዶባ ዩዝ አካዳሚ ሻምፒዮን ሆኗል። የዕለቱ ኮከብ ተጫዋች ካሊድ ነው ስምህ? የዕለቱ ኮከብ ተጫዋች ካሊድ ነው። ሚስተር ዘላለም ስጦታውን ያበረክቱልናል። እባክዎ ሚስተር ዘላለም ወደዚህ ኑ። ያው ስሜቱ የጋራችን ነው። የቬረስቲዝ አካዳሚ ሻምፒዮን ቢሆን በመረጥን ነበር፣ ግን እንግዲህ ጨዋታ አሸንፈው በጣም የሚገርሙ ቡድን ስኳድ መሆናቸውን ሃይላይቱን የተወሰነ ኳስ አይታችኋል። ኮርዶባ እንኳን ደስ አላችሁ። በጣም የሚገርሙ ኳሶች ነበር ሴፍ ሲያደርግ የነበረው። ካሊዳ አልተቻሉም። እባክዎ ሚስተር ዘላለም በጣም እናመሰግናለን። ኮርዶቫኖች እንኳን ደህና መጣችሁ። የዛሬው ማን ኦፍ ዘ ማች ባካችሁ ሞራል ስጡት ለካሊድ ከስልዳት ሚስተር ዘላለም ጠብቅ። ሚስተር ዘላለም ምን ተሰማ? አሸንፋል። በእርግጥ ደስታን የሚሰማኝ ነው። እንዴት ነበረ ኳሱ? ድብደባው እንዴት ቻልከው? ይገርም ነበር አይደለ? በጣም ይደነቃሉ። ፈረስቶችም ግን አልቻሏችሁ። እንኳን ደስ አለ። ባለፈው የነበረው ዋንጫም አንተ ነበርክ እንዴ? በጣም የሚገርም ነው። 2 አቻ ሆነዋል ኤቨረስት ከኮርዶቫን ጋር ባላቸው የዋንጫ ጨዋታ፣ የመታሰቢያ ዋንጫ። ሚስተር ዘላለም እባክዎ ይስጡልን መጥተው። እናመሰግናለን። ኮከባችሁ ነው። እባካችሁ እንዴት ነው ሞራል የምትሰጡት ለካሊዳ? እስቲ ሚስተር ዘላለም የቬረስቲዝ አካዳሚ ዋና ዳይሬክተር ስጦታውን ያበረክቱልናል። ፎቶ አብራችሁ ተነሱ። አዙረው እሺ። እናመሰግናለን። ብቻህን ደግሞ እናመሰግናለን። ብቻህን ና ብቻህን ካሊድ ብቻህን። እሺ ከይቅርታ ጋር እንደዚያው ልጆቹ መሀልም መሆን ይችላል። እሺ የዕለቱ ኮከብ ነገራችሁ ላይ በአሁኑ ለተናጠል ስጦታ ነው ልናበረክት የፈለግነው። ዳኝነትን ሲመሩልን ለነበሩት ሚስተር ደምስ ሄዱ እንዴ? ሚስተር ደምስ ሄደዋል። ለማንኛውም ሚስተር ዘላለም ጥለውን ሄዱ።
እንግዲህ ሚስተር ዘላለም ጥለውን ሄደዋል። እባኮ ቲቸር ቦርሳውን ያስቀምጡና ሽልማቱን ይሰጡልናል። በጣም እናመሰግናለን። ስጦታው አላለቀም። ቦርሳውን ያስቀምጡና ስጦታውን ይስጡልን። በጣም ድንቅ ሆኖ ቡድኑን ማኔጅ ሲያደርግ የነበረውን የኮርዶቫን አምበል ስሙ ማን ነው? ኢብራሂም እባክህ መጽሐፍ ተሸለምልን። እሺ ፎቶ እናንሳይ። እሺ በጣም እናመሰግናለን። እሺ እናመሰግናለን። እሺ ሌላው በጣም ድንቁ የመከላከል ስፍራ ላይ ሆኖ ታላቁን ስራ ሲሰራ የነበረው 66 ቁጥሩ ማነው? አዎ ይገባዋል። ለወደፊቱ እንደዚህ አይነት አውትሻይን የሚያደርጉ ልጆች ኮከብ አዋርዱን ጭምር ይዘንላችሁ እንመጣለን። በእውነት 3-4 አዋርድ አዘጋጅላችኋለሁ። የዕለቱ ሻምፒዮን ኮርዶቫን እባካችሁ አሁንም የታላቁ የትምህርት ቤታችን ተወካይ የኤቨረስት ዩዝ አካዳሚ በጣም እንግዲህ ትንሽ ሄደውብናል። ሚስተር ዘላለም እባክዎ የሻምፒዮናውን ሽልማት ይስጡልን። ሚስተር ዘላለም መጥተዋል፣ ይሰጡልናል። እናመሰግናለን። አዎ የሻምፒዮንነቱን አልሰጠንም። እንግዲህ ለሚቀጥለው ጊዜ የደርሶ መልስ እናደርገዋለን። ቀጥታ ዋንጫ መብላት የለም። እሺ ሚስተር ዘላለም ማን ነው አምበሉ ነው የሚቀበለው? ወንድማችን። እሺ እባክዎ ተቀበሉና እሺ እናመሰግናለን ሚስተር ዘላለም እግዚአብሔር ይስጥልን። እሺ እንኳን ደስ ያላችሁ። በወደፊቱ ጊዜ የምናስበው 4 ቲሞች ምናልባት እናንተ የምትጋብዙልን ካለ ኤቨረስት እዚህ አለ። 4 ቲሞች ሆናችሁ ደርሶ መልስ ታደርጉና አንድ ዋንጫ በቅርቡ እናደርጋለን። 2 ትምህርት ቤቶች ምናልባት ኤቨረስትም ኖሚኔት ሊያደርገን ይችላል። ጓደኛ ካላችሁ በጣም በፍቅር እንደዚህ እንድትጫወቱ በሜዳችሁ እዚህ ሜዳ በነዛ ሜዳ አድርገን በጣም ምርጥ ዋንጫ እየመጣላችሁ ነው። እናመሰግናለን። አድርጉ። ስልኬን ያዙ። እሺ በቃ